ሰላም ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች አማን ናችሁ ወይ? እና ዛሬ ይዤላችሁ የመጣሁት አይቴል A100C የምለው ስልክ ነው። ብዙም እዚህ ሀገር እንኳን ብዙ አልተለመደም። ከውጭ ምናምን ነው ይዘውት የሚመጡትና ሊኖር ይችላል እናንተ አካባቢ። እኛ አካባቢ ብዙም አይመጣም፣ ገበያ ላይ አይወጣም። እና ያጋጠመኝ ችግር እንደሆነ ልንገራችሁ። እዛ በዚህኛው ስኬማቲክ ታደርጋላችሁ ማለት ነው። አብዛኛው አይቴል፣ ኢንፊኒክስ፣ ቴክኖ እነዚህ ስልኮች እንደዛ አይነት ችግር ይገጥማቸዋል አብዛኞቹ ማለት ነው። እነሱ ያው ያጋጠመኝ ልንገራችሁ። ያው ቪዲዮም ስላልቀረጽኩት ስላልተመቸኝ ነው። ቪዲዮ ካሜራም ስለሌለኝ ሞባይልም የሚይዝልኝ ስለሌለ ነው እንደዚህ በዚህም ሰራላችሁ። አጋጣሚ ካገኛችሁት ገና አዲስ ስለሆንኩ ነው ሰብስክራይበር ስለሌለኝ እኔ ክልቫይራል እየወጣ አይደለም እንጂ እዚህ ላሳያችሁ እችላለሁ። እና ስልኩ ምን የሆነ ነበር መሰላችሁ? አሁን እዚህ ጋር እንደምታዩት ያው ሜን ዋናው ቦርድ አውጥቼዋለሁ። የኛው ፍሮንቱ ነው፣ የኛው ደግሞ ባኩ ነው። እነዚህ አይሶች አሉ። ኢንተርናል ስቶሬጅ አለ፣ ራም ለብቻው አለ፣ ሲፒዩ ኤስፒዲ ነው ስልኩ። ያው የፓወር አይስ አለ፣ ኔትወርክ ሴክሽንም እዚህ አለ፣ ቻርጅ አይሲ እዚህ ጋር አለ፣ ዲስፕሌይ አይሲ እና ኤልሲዲ አለ እዚህ ጋር። ከዛ ስልኩ ፉል ሾርት ነበር፣ ኦልሬዲ ፉል ሾርት ነበር፣ ዴድ ሆኖ ነበር። አሁን ዳይሬክት ባትሪ ታስገቡበት እንዳለ ቦርድ በሙሉ ነው ሁሉም ሆት ይሆናል። ከዛ በኋላ እዚህ ጋር ቼክ ሳደርገው ራይዝን አድርጌ ማለት ነው። ራይዝን ማለት የደረቅ ቴስት የምንለው ነው። እሱ እንትን አድርጌ ሳደርገው ቀጥታ ስክሪኑን እንትን ኮኔክት አድርጌ ቻርጅ ሳደርገው ወይም ባትም ሳስገባው የትኛው ነው የሚሞቀው? ቀጥታ ይችላል። ያው እንታዩት S4 የምትለው ላይ እቺ ትቀልጥና ከዛ ይሄኛው ይሞቃል። አጠቃላይ ቦርዱ ሁሉ ይሞቃል ኋላ ማለት ነው። ከዛ ምንድነው ያደረኩት? ስክሪኑ ስነቅለው ማለት ነው። ስክሪኑ ስነቅለው ስላችሁ ይሄኛው የኤልሲኤም የሳብ ኮኔክተሩ ከሚኒ ቦርድ የሚመጣው ሳይሆን ይሄኛው ስነቅለው አንድ ላይ ነው የሚመጣው። ይሄ ስነቅለው ምንም አይነት ሾርት የለም። ስክሪኑ ሞባይሉ ራሱ ይነሳል። ከዛ ምን አደረኩት? እቺኛው ዳይዮድ አነሳውኝና ስክሪኑም እንትን አስገብቼ ስሞክረው ባክላይት አይታይም። ግራፊክሱ ይኖራል፣ ባክላይቱ ደግሞ አይታይም ማለት ነው። ከዛ ቀጥታ የባክላይት ችግር ነው ብዬ ባክላይት ላይ ሲገባ እዚህ ባክላይት ላይ ስንመጣ ባክላይት ሴክሽን ወይም ደግሞ ኤልሲዲ ላይት ሴክሽን ስንመጣ ይሄው ነው። እዚህ ባክላይት አይስ አለ፣ ኮይሉ አለ። ይሄኛው ቪባት ነው። ቀጥታ ቪባት ስላለ እዚህ ጋር ነው በቃ ፉል ሾርት የሆነው ማለት ነው። ይሄኛው ከዚህ ጋር ይገናኛል፣ ከዚህ ጋር የሚገናኛል። እቺ ዳይዮድ ደግሞ ከዚህ ጋር ትገናኛለች። እቺ ቀጥታ የት ነው የምትገባው? ኤልኢዲ አኖድ ላይ ስክሪኑ ታች ላይ ትገባለች። አይምን አኖድ ላይ። ከዛ ካቶድ እዚህ ጋር አለ። ካቶዱ ኦልሞስት ሾርት ግራውንድ ስለሆነ ቢብ ነው የሚያነበው። ይሄኛው ደግሞ ስክሪኑ ሲገጥሞ ቢብ ያነብልኝ። ከዛች ዳይዮድ ነቀልኩኝና ቼክ ሳደርገው በዚህኛው ሳይድ ኖርማል ሪዲንግ ሰጠኝ፣ በዚህኛው ደግሞ ሾርት ሰጠኝ። ይሄኛው ሾርት ለካ ከታችኛው ከስክሪኑ ላይ የሚመጣ ሾርት ነበርና ስክሪኑ ነቅዬ ምን አደረኩኝ መሰላችሁ? እዛው ሂጄ ራሱ ኤልኢዲ እነዚህ ኤልኢዲ ድራይቨሮች እነሱ ሾርት አልነበሩ እና ይሄ ስነቅላው ከታችኛው ባክላይት የሚመጣው ወደዚህ ወደ ቦርድ የሚል ኦልሬዲ ኦፕን ሆነ ማለት ነው አይደል? ይሄ ካነሳሁት ደግሞ አምፕሊፊኬሽን ስለማይኖር ቡስት አይደረግም። ይሄ ቮልት ቡስት የተደረገው ወደዛ ስለማይሄድ
ደግሞ ወደ አንድ ዳይሬክሽን እንድፈስልና ልፈለግ ነው። ከዚህኛው አይደለም ጃምፕ የምናደርገው ማለት ነው። ከዚህኛው ሳይድ ስለሆነ እቺ ዳየር ግዴታ መመለስ አለብን። እቺም ካፓስተር ፊልተር ስለሆነች እዛ ጋር መሆን አለባት። ከዛ ምንድነው ያደረኩት ኤልኢዲ ስትሪፑ ታች ራሱ ሾርት አልነበረም። ሾርት የነበረው ፍሌክስ ኬብል ላይ ነው። ፍሌክስ ኬብል ላይ ደግሞ ፈልገው አጣሁት እና ምን ያደረኩት ኤልኢዲ ስትሪፖቹ አነሳውና ታች ያሉት ማለት ሾርት የሆኑት አኖድ ላይ እና ግራውንድ ላይ ሾርት የሆነው አኖድዋ ለብቻው አነሳው። ሌሎቹ እዛው እንዳሉ አኖድዋ ብቻዋን ጃምፕ አድርጌ እዛው ኮንታክት እንዳይፈጥር ቀጥታ የታመጣሁት መስላችሁ እቺ ኮይል እዚህ ጋር አለች። እቺ ኮይል አነሳዋት። ከዛ ወደ ስክሪኑ የሚሄድ ነገር ምንም የለም ማለት ነው። ከዚች ኮይል ከመጀመሪያው ኮይል ጃምፕ አረኩና ያው ክረሰሩ እንደምታያችሁ ተስፋ አረጋለሁ ያው ትንሽ እንትን ስለሆነብኝ ነው እንጂ እዚህ ጋር ፖይንተር ካለ ማየት እችላለሁ። ግን እንደ እድል ሆኖ ፖይንተር የለም። እዚህ ጋር ለመሰለኝ ፖይንተር አለች። ቆይ ጋር እዚህ ጋር ላሳያችሁ። ፔኑን አውጣውና ቢጫ ይሁን ወይስ እዚህኛው ከሆነ አሪፍ መሰለኝ እና እዚህ ጋር እቺኛው አይታይም እንዴ? እከስ አቺኛው ማለት ነው። አቺኛው ከዚህች ጃምፕ አረኩና ቀጥታ ወደ ታች ወደ ኤልኢዲ አኖድ የምትለው ወሰድኩኝ ማለት ነው። እዛ ግን ከዛው ከስክሪኑ ጋር ራሱ ያለው ፓርቶች መነካካት የለም። እሷ ፕላስተር አድርጋችሁ ምን እንዳላችሁ ጃምፕ ታደርጋለች ቀጥታ ከዚህ ወደዚህ ማለት ነው። አሁን ፍሌክሱ ላይ የነበረው ሾርት ምን አረግ ነው ማለት ነው? ሪሙቭ አረግ ነው ማለት ነው። ፍሌክሱ ላይ የነበረው ሾርት አጠፋ ነው ማለት ነው ባጭሩ እዚህ ጋር ማለት ነው። ኦኬ ገብታችኋል ብዬ ተስፋ አደርጋለሁ። ምክንያቱም ከታች የነበረው ሾርት በዛ አድርጎ እዚህኛው ሾርት ነው እዚህም ሾርት ነው ቀጥታ ቪቫት ላይ ሾርት አድርገውልን ስለነበር ያው በዛው ፊክስ አድርጌዋለሁ መጥቶልኛል። እና ይሄ የሚያጋጥመው ቴክኖ፣ ኢንፊኒክስ፣ አይቴል እነዚህ አብዛኞቹ እነዚህ ሞዴሎች ላይ ያጋጥማል እና በዛ አድርጋችሁ መስራት ትችላላችሁ። ቴንክ ዩ ፎር ዋቺንግ እና ሰብስክራይብ አድርጉ፣ ሼር አድርጉ። ያው እንደዛ አይነት የስኬማቲክስ እንድሰራላችሁ ከፈለጋችሁ ያው ኮሜንት ላይ ጻፉልኝ የፈለጋችሁት ማለት ነው። ያው ስልክ ቁጥር ምናምን ወይም ደግሞ ኢሜል አድርጉልኝ በኢሜል እዛ እንገናኛለን። ቴንክ ዩ